አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሀይባይ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንደው ማሻአላ ማሻአላ ሀገራችን ብቅ ብዬ ዛሬ ማለት ነው ሁላችሁ ሲያምር መቼም አንዳንድ ጊዜ ትውስታው ምናምኑ ወላሂ በጣም ነው የሚያምረው ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ። ያው ትንሽ ቀንጠብ እያረኩ ነው ብቅ ማረግላችሁ ማለት ነው። ውሃ ልቀዳ ሄጄ በጣም ከባድ ነው አቀበቱ ምኑ ብቻ ያው እነሱ ለምደውታል። ያው ምንም ማድረግ አይቻልም። እኛ ግን ና ልመድ አትልመድ ግድ ነው ማለት ነው። ወላሂ በጣም ነው እንትን የሚለውና ብቻ ትውስታው ምናምኑ ሀሪፍ ነው። ለደቂቃ ያኔ ለሁለት ቀን ለሶስት ቀን ያኔ ሀሪፍ ነው። ማየቱ ሀገራችንን ማየቱ ምናምን በቃ ደስ ይላል። ግን የእነሱን ህይወት ስታዩ ደግሞ ከባድ ነው ማለት ሁልጊዜ ሲሆን እንደዚህ ሁልጊዜ ውሃ ተቀርቶ በቃ ሰርግ ሲሆን ደግሞ ውሃ ይወሰዳል ምናምን በቃ ይሄ በጣም እኔ እንጃ። ለእነሱ ያው ለምደው ስለሆነ ሌላ ስላላዩ ብዙም አይደለም። ግን ለእኛ አይተን እንደዚህ በቃ ኑ ታች ተቀመጡ ለማለት በጣም ከባድ ነው ማለት ነው። ልቀመጥ ብለሽ ራስሽን ለማሳመን ሙላሽ ከባድ ነው ማለት ነው። ዛሬ ውሃ ልቀዳ ሄጄ ከዛ ወሬን ስቀጠቅጥ እንደዚሁ ቤት ይሄዳሉ በቀሰሙ ሄዱ ማለት ነው። ያው የምታውቁት ሳላችሁ ታወቃችሁት ማለት ነው። እንደገና ከዛ እየሮጥኩኝ ይኸው ዙሮ ቀድቼ መጣሁ እምቢ ብለው ማለት ነው። ገርዲያ ደግሞ ይኸው እንደምታዩት በቃ አብዛኛው ሰው በአህያ ነው የሚቀዳው። ግን በአህያም ቢቀዳም ብቻ እኔ እንጃ ምን ልበላችሁ ሸክም አይቀርም። ሸክሚቱ አለች ማለት ነው። እና ይሄ ደግሞ እንትን ያለው መሰለኝ በዚህ እስኪ እናንተ ወቁት። ለምን እኔ እነግራችኋለሁ እስኪ ሴቶችን ማለት ነው። ሴቶች እናንተ ወቁት እስኪ ይሄ ቦታ ማነው? እስኪ ራሳችሁን ጠይቁ እናንተ የት ነው ብላችሁ እሰቡ። እና ገደያ ልገዛ ሂጄ ማለት ነው። ሸንኮራ ልገዛ ሂጄ ገዝቼ መጣሁኝ እላችኋለሁ። ግን በጣም ያደክማል ወላሂ በጣም ያደክማል። ማለት እንደው መንገዱ ብቻ ሩቅ ነው። ሩቅ እና ብታው እንደዚህ ገዛዝተን ምናምን እንትኔን ጭኜ ደግሞ አህያዬን ጭኜ ጭልጥ ቤቴ ገባሁኝ። ያው ስመለስ አህያውን ጭኜ ስመለስ አልቀረኩም። እና እንደዚህ ነው። ጎበዝ ብላችሁ ኮሜንት ላይ ጻፉልኝ ማለት ነው። ጎበዝ ብላችሁ ግን እንጨት ሰበራም እሰብራለሁ ብዬ ነበረ። እንጨትም እሄዳለሁ ብዬ ግን አልሄድኩም ማለት ነው። ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። ላይክ እና ሰብስክራይብ አትርሱ። ይሄ ሀገር ማን እንዲሆን ደግሞ እወቁት። ይሄ ማለት ነው የት ነው ማነው ከየት ነው ብላችሁ እርግጠኝነት የሚጠፋው ይኖር አይመስለኝም። ግን እኔ ራሱ አሁን እንደዚህ ባየው 100% አላውቀውም 100% ማለት ነው። ይሄ የት ነው ምናምን ብዬ ሳስበው ትንሽ ቀረብ አድርጊያታለሁ ትምህርት ቤቷ እንጂ። ኧረ ቢስሚላህ ሀገራችንን እንጃ ብቻ በሉት ወላሂ በሞተር መተን ማለት ነው። እዚሁ ወርደን ቁጭ ብለን ባለሞተሩን እየጠበቅን በዛውም እስኪ ሀገሩን ምናምኑን ላሳያችሁ ብዬ ቀረጻ አረኳት ማለት ነው። ግን እናንተ ላይክ ሰብስክራይብ አድርጉኝና ይደግ ማለት ነው። ላይክ እና ሰብስክራይብ ካላረጋችሁ ደግሞ ምንም ለኔ ትርጉም አልባ ነው የሚሆነው ማለት ነው። ትርጉም አልባ እናውት እስቲ ሀገሬ በጣም የሚያምረው ወላሂ ሀገራችን። ያው መንገዱ ነው ናዚለው መንገዱ ነው እንጂ በቃ ለጉብኝት አሪፍ ነበረ። ችግሩ መንገዱ
እና ውድና የተከበራችሁ የዩቲዩብ ተከታታዮች የማሻው ደግሞ አሳያችኋለሁ። የባዙራው ይሄን ይመስልላችኋል። መቅደላ ወረዳ ባዙራ ሩፋይዳ። ይሄ ደግሞ ባለፈው መስጊድ እንትን ስንሄድ ማለት ነው መንገዱ ጠፍቶን እንትን ውስጥ ገብተን መንገዱ ጠፍቶን እኮ ነው ወላሂ መንገዱ ጠፍቶን ማለት ነው። የት እንገባለን? ሰው እንትን ውስጥ ሰው ቤት የሚሰራበት እንትን ውስጥ ሰርቪስ ውስጥ ገብተን በሰርቪሱና በሰርቪሱ መሄጃ ጭንቅንቅ ሰው እንዲሁ እኔ ግርም አለኝ። መንገድ ሞልቶ መንገድ ማጣት እያልኩኝ ማለት ነው። እና ለማንኛውም ይሄን ይመስልላችኋል። በላይክ በሰብስክራይብ ብታበረታቱኝ ግን ወላይ በጣም አሪፍ ነው። እንደው ሌሎች ሀገሮች እኮ የራሳቸውን ሀገር በጣም ያሳድጋሉ። የኛ ሀገር ልጆች ደግሞ ምንም አታሳድጉም፣ አታውም። የሌላ ሀገር ዜጋ በቃ አጠቃላይ ምንድን በላችሁ በቃ አንድ ሲለቀቅ ለማየት ሩጫቸው። ግን ኢትዮጵያዊ በጣም ከባድ ነው። እና ለማንኛውም ሁላችሁም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። ላይኳን ሰብስክራይቧን ስታረጓት ፓራል ይወጣል። በቃ አንድ ጊዜ ሁለት ጊዜ ስትንቀሳቀሰ ምንም የሚያስቸግር ነገር የለውም። እስቲንቀሳቀስ ድረስ ግን የእናንተ እርዳታ ግዴታ ያስፈልጋል ማለት ነው። ግዴታ ለዛ ነው እንጂ ይሄ ደግሞ ማሻ ነው። ስንዴ እንትን ተዘርቶ መስኖ ተዘርቶ እንደዚህ ሆኖ አምሮበታል። ማሻአላህ ተባረክ ረህማን። እኔ ለራሱ ሳየው በጣም ነው ያስደሰተኝ። ጉድ እና ደግሞ ይሄውላችሁ ዛሬ ይሄን ካሳየኋችሁ ደግሞ በዛ ወርጄ ደግሞ የሆነ ዝናቡም ጥሏል፣ ሀገሩም አምሯል። ቀረጽ አድርጌ ልክላችኋለሁ። ደግሞ ሌላ ገበያ ምናምን የምትፈልጉት ነገር ካላችሁ ስልክ ቁጥሬን አስቀምጥላችኋለሁ ማለት ነው። ይሄንን አሳይን፣ ይሄ ስንት ሆኗል ምናምን የምትሉ ማለት ነው። በተለይ እቃ ምናምን የምትገዙ ካላችሁ ያው እቃ ምናምን የምትገዙ ካላችሁ ያው የእቃውን ዋጋ ጠይቄ እነግራችኋለሁ። የምትገዙ ከሆነ ደግሞ ያው እንግዲህ እንደ እቃው የምትፈልጉትን ነገር ትነግሩኛላችሁ፣ እገዛላችኋለሁ ሁላችሁ ማለት ነው። አሁን ሰዓት እንኳን በጣም ከባድ ነው ለመግዛትም ምንም ለማለት ማለት ነው። እና የምትፈልጉት ነገር ካለ በኮሜንት አስቀምጡ። ስልክ ቁጥሬን ደግሞ ቁጭ አደርግላችኋለሁ። ኢንሻአላህ ሁሉንም ነገር እነግራችኋለሁ ማለት ነው። ያው እነግራችኋለሁ ያለውን ኧረ እንደው ዶሮ ገዝቼ ሁላችሁ ምንም እንትን አላለኝ። ሁሉንም ነገር እነግራችኋለሁ ውዶቼ፣ ምርጦቼ፣ የኔ ቅመሞች፣ የመዳም ቅመሞች። አሰላሙ አለይኩም ወራህመቱላሂ ወበረካቱ